በጸጥታ ውስጥም አብረን ተያይዘን ከሄድን የእውነት ከተማችንን እናድናታለን። በከተማችን ባለቤት እንሆናለን። አንገፋባትም፣ አንባረርባትም። ከመሃል ተነስተህ እዛ ገጠር አትጣ። አንተ ገጠር ተጥለ ፒያሳ ላይ እንትና ፎቶ አይነሳበትም። ማርያምን እውነቴን ነው የምነግራችሁ። የሆነ ሰው መጥቶ ፎቶ አይነሳበትም። አንተ ተባረክ። ተያይዘን ስንሄድ ከተማችን የኛ መሆኗን ማረጋገጥ እንችላለን። ተስፋ ሳንቆርጥ ስንሄድ የሚመጣውን ሁሉ መጋፈጥ ስንችል እንደ ካሁን በፊት እንደነበሩት ለታይታ አይደለም መሆን ያለበት። የሆነ ሳለ ላይ ታይተን የሆነ ሳለ ላይ ደምቀን ከዛ በኋላ እሱ እኮ ምናምን ተብለን ለመጥፋት ፈርተን ለመሄድ ለመሸሽ ምናምን አይደለም። መከራም ከመጣ ልንጋፈጥ። እንደዛ ብለው አይደል አባቶቻችን ያመጡት አገር የሰጡን። የእውነቴን ነው የምልህ። እኛም ደግሞ ያንን ነገር አድርገን ለልጆቻችን የምንሰጣትን ከተማ አንድነት ካለን ይፈሩናል። ማባረር አይደለም አያስቡትም። ዛሬ ስለፈታተንን ነው። ዛሬ እኛ አያገባንም ብለን ነው። ቅድም መጀመሪያ ላይ ብየዋለሁ። ከመጀመሪያው ጀምሮኛ ፖለቲካ የፋራ ነው። ለምን እኛ አራዳና ቀበሌ ምናምን ስትሄድ አቃጣሪ ትባላለህ። ያንን ፍራቻ ቀበሌ አንሄድም። ስራተን ድንጋይ ላይ ቁጭ ብለን እየዋልን ስራ ጠሮብን እየዋልን ቀበሌ ሄደን የሆነ ነገር በቃ አቃጣሪ ይባላል ምናምን ብለን እንቀር ነበር እና የሆነ ሰውዬ ግን ከሆነ ቦታ መጥቶ ቀበሌ ላይ ገብቶ እዛ አንተ እያየው ፎቅ ሲሰራ ታየዋል። እርድናችን እዚህ ድረስ ነው። ፋራ ላለመባል አቃጣሪ ላለመባል ምናምን ነገር የሆነ ነገር ፖለቲካ ምናምን እፉ ነው በቃ አንነካው ምናምን ተብለን አረ አትነካካ ምናምን ተባብለን ምን አገባን። ከተማችን ላይ ማንም መቶ ቀበሌ ሲሰራ ምናምን ቀበሌ አይሰራም። እኛ አራዳ ልጆች ነን። ያኛው መቶ እንደፈለገ ሰፈር ላይ ሲፈነጭብህ ከጨለሌ አቅም እንኳን ጨለሌ ሲያባርክ እንደፈለገ ሲፈነጭብህ ለምን